የቤተሰብ ጨዋታ ተመልሷል። ተተኪው ማን ይሆን? የነጻነት ወርቅነህ ተተኪ ለመሆን የቀረበው የመጀመሪያው እጩ ያሲኖ ከፍተኛ ተቀባይነትን አገኘ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን አዳዲስና ወቅታዊ የሆኑ ጉዳዮችን ወደ እናንተ የምናደርስበት ቻናል ነው። እኛ ጋር መረጃ ሳይሆን እውነት አለ። እውነትን ማግኘት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው አዳዲስ ቪዲዮዎች ወደ እናንተ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። በበርካታ የህይወት ሙከራዎችና ውጣ ውረዶች ውስጥ ያለፈው ያሲኖ በወረ መጋቢት 22 2018 ዓመተ ምህረት ማክሰኞ የተላለፈው የቤተሰብ ጨዋታ በበርካቶች ዘንድ አድናቆትን ተችሮታል። ያሲኖ በበርካታ የኮሜዲ ስራዎቹ የሚታወቅና ድንቅ ተሰጥኦ ያለው ወጣትም ነው። በርካታ አድናቂዎችና ተከታዮችንም አፍርቷል። ያሲኖ ወደ ኮሜዲ ስራ ከመቀላቀሉ በፊት በርካታ ስራዎችንም እንደሰራና እንደሞከረም ይናገራል። ያሲኖ ወደ ኮሜዲ የህይወት ጥሪ ከመምጣቱ በፊት በርካታ ስራዎችን ሞክሯል። የባህል ውዝዋዜ፣ ታክሲ ረዳት፣ ሆቴል መስተንግዶ እጅግ በርካታ ከነዚህ በተጨማሪ እንደሞከረና በመጨረሻ መክሊቱ ከሆነው የኮሜዲያን ስራው ጋር እንደተገናኙና እነዛ ሁሉ ሙከራዎቹ አሁን ካለው ያሲኖ ጋር እንዳገናኙት በሰይፉ ኦኔቤስ ተናግሯል። ያሲኖ በቲክቶክ ገጹ እየሞከርኩ ነው የሚል ቪዲዮ ሰርቶ በለቀቀ ጊዜ በርካቶችን ያነጋገረ ቪዲዮ ነበር። በዚህም ያሲኖ ታሰረ ካለው ወቅታዊ ሁኔታ ጋር እያገናኙ ያነሳው ሀሳብ ለእስራት ዳርጎታል የሚሉም አልታጡም ነበር። ሆኖም ያሲኖ የሰራው ቪዲዮ በርካቶችን ከጫፍ እስከ ጫፍ ያነጋገረና ትልቅ ተቀባይነትንም ያገኘበት ቪዲዮ ነበር። በበርካቶች ቲክቶከሮች ዘንድም ትሬንድ ሆኖ ሲሰራበት ከርሟል። ያሲኖ እየሞከርኩ ነው የሚለውን ሀሳብ ሰዎች አጥበው ማየት እንደሌለባቸው፣ እያንዳንዱ የህይወት ግብ ወይም ስኬት በብዙ ሙከራዎች ውስጥ እንደሚያልፍ ተናግሯል። ሙከራ የሚለው ቃል ወይም መልእክቱ ሰው በእያንዳንዱ ሙከራው ውስጥ ውድቀትን ሳይሆን ሞክሮ ካልተሳካለት ነገር ላይ ምኑ ላይ እንዳልተሳካለት በመማርና በማጤን ለሌላ ሙከራ ራሱን ዝግጁ በማድረግ ለዓላማው መትጋትና እንዲሁም ቁርጠኛ መሆን እንዳለበት መልእክቱ እንደሚያስተላልፍ አክሎ ተናግሯል። ይህም ቪዲዮ ታዲያ በበርካቶች ኢትዮጵያውያን ዘንድ እንደተወደደለት ጥሩ ምላሾችንም እያገኘበት መሆኑ በንግግሩ ገልጿል። ያሲኖ በርካታ የኮሜዲ ስራዎችን እንደሰራና ትልቅ እውቅናንና ዝናን እንዳተረፈለት ተናግሯል። ሆኖም ግን ብዙ ስራዎችን ቢሰራም ወይም ከሰራው የስራ ብዛት አንጻር ገንዘብ እንደሌለውና በድህነት እንደሚኖርና በርካቶችም ከሚሰራው የስራ ብዛት አንጻር ብዙ ገቢ እንደሚያገኝ ይገምታሉ። ሆኖም ግን በድህነት እንደሚኖርና ከድሃ ቤተሰብም እንደተገኘ በድህነት የምትኖር እናቱን እድሉ ቢሰጠው የመስራት አቅም እንዳለውና እናቱንም ማገዝና ማኖር እንደሚፈልግ ገልጿል። ያሲኖ ትንሽ ፎሎወር ኖሯቸው ብዙ ገቢ ያገኛሉ። አንተ ግን 4 ዓመት ሰርተ ከ1 ሚሊዮን በላይ ተከታይ ኑሮ እንዴት ገቢ አይኖርህም የሚል ሀሳብ በቤተሰቦቹና እንዲሁም በተመልካችም ዘንድ ጥያቄ እንደሚቀርብበትና እንደማይረዱትም ጭምር ተናግሯል። ያሲኖ እኔ ዘርፈ ብዙ ኮሜዲዎችን ብሰራ ማስታወቂያ እንደማይሰራና በግሩፕ ተዋቅረው ሌሎች ቲክቶከሮች በጌም እንደሚያገኙና እሱ ግን ከነዚህ ሁሉ ስለሌለበት ገቢ እንደማያገኝ ገልጿል። ያሲኖ ካለው እውቅና አንጻር ታክሲ ተሰልፎ በሚሄድበት ጊዜ ብዙዎቹ ያሲኖን ትመስላለህ ይሉኛል ይላል በቀልድ መልኩ። ምክንያቱም እኔ ካለኝ ስምና ዝና አንጻር በታክሲ ከነሱ ጋር ተሰልፌ መሄድ አይመስላቸውም ይላል በሰይፉ ኦኔቤስ። ታዲያም በበርካታ ሙከራዎች ያለፈው ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነጻነት ወርቅነህ ተተኪ ለመሆን በቀረበበት የመጀመሪያው እጩ ከፍተኛ ተቀባይነትን አግኝቷል። በተወዳጁ
በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት መሪ አጥቶ የቆየውና በብዙዎች ዘንድ የሚናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ለመሰየም ባደረገው እንቅስቃሴ የመጀመሪያው እጩ ሆኖ የቀረበው ኮሜዲያን ያሲኖ በታዳሚው ዘንድ ከፍተኛ ድጋፍ እየተቸረው ይገኛል። ማክሰኞ በዩቲዩብ ለተመልካች የበቃው ይህ መርሃ ግብር ባልተሟላ አንድ ቀን ውስጥ ብቻ አስገራሚ አሃዞችን አስመዝግቧል። ከ2544,000 በላይ እይታዎች ወይም ቪዎች፣ ከ14,000 በላይ መውደዶች ወይም ላይክ፣ ከ3.4,000 በላይ አስተያየቶች ወይም ኮሜንቶች ኮሜዲያን ያሲኖ ያቀረበው ዝግጅት በብዙዎች ዘንድ ለቦታው ተስማሚ ነው የሚል ምስክርነትን እያገኘ ነው። ምንም እንኳን በቀጣይ ማክሰኞና አርብ ሌሎች እጩዎች የመቅረብ እድል ያላቸው ቢሆንም ያሲኖ ከመጀመሪያውኑ ያስመዘገበው ውጤት ግን ተፎካካሪዎቹን ብርቱ ፈተና ላይ የሚጥል ሳይሆን አይቀርም ተብሏል። ውድ ቤተሰቦቻችን እናንተስ የያሲኖን አቀራረብ እንዴት አያችሁት? ባሳየው ብቃት የነጻነት ወርቅነህን ቦታ ተክቶ የፕሮግራሙ ቋሚ መሪ ይሆናል ብላችሁ ታስባላችሁ? እስኪ አስተያየታችሁን ኮሜንት ላይ አጋሩን። እጅግ በጣም በብዙዎች ዘንድ ተወዳጅ የብዙዎቻችን የሳምንቱ መዝናኛ የሆነው የቤተሰብ ጨዋታ ፕሮግራም በደመቀ ሁኔታ ወደ ተመልካቾቹ መመለሱን አብስሯል። በዚህኛው ዙር ፕሮግራሙን በቋሚነት የሚመራውን አቅራቢ ለመምረጥ ግን ውሳኔው በተመልካቾች እጅ ላይ ወድቋል ማለት ነው። በተመልካቾች ጥቆማ መሰረት የተመረጡ 3 እጩዎች የየራሳቸው የሙከራ ክፍልም አዘጋጅተው ለፍርድ ቀርበዋል። እናም ያለፈው ማክሰኞ ባየነው መሰረት የመጀመሪያው እጩ የሆነው ተወዳጁ ኮሜዲያን ያሲን ሲሆን መድረኩን እንዴት እንደሚቆጣጠረውና ቤተሰቦቹን በምን አይነት ለዛ አዋዝቶ እንደያዛቸው ሁላችንም ያየነው ጉዳይ ነው ማለት ነው። እናንተም ውድ ቤተሰቦች አይታችሁታል ብዬ ገምታለሁ። የመጨረሻዎቹ 3 እጩዎች ደግሞ በዚህ ዝርዝር ውስጥ ተካተዋል። ኮሜዲያን ያሲን፣ አርቲስት ንጹህ ኃይሌ ወይም ሻሼ፣ ኮሜዲያን አዝመራው ናቸው። ታዲያም ያለፈው ማክሰኞ ያሲኖ ባቀረበው የቤተሰብ ጨዋታ ፕሮግራም ላይ በበርካቶች ዘንድ እጅግ በጣም እንደተወደደለትና በርካቶችም አስተያየት እየሰጡት ይገኛሉ። ከነዚህም አስተያየቶች መካከል ያሲኖ ተተኪ እንዳለ በተግባር አሳይተህናል ሲሉ ይቀጥላሉ። የቤተሰብ ጨዋታን ከዚህ በፊት መርተኸው እንደምታውቅ ያህል በጣም በግሩም ብቃት ነው ያቀረብከው። ቅልጥፍና ኢነርጂ ልዩ ነበር። በተለይ ለመወዳደር የመጡትን ቤተሰቦች ወንድም አለም እያልክ በመጥራት ቤተሰብነት እንዲሰማቸው ያደረግህበት አቀራረብህ ደስ የሚልና ይበል የሚያሰኝ ነው። ሽልማት የሚያስገኘው ጥያቄ ላይ ተወዳዳሪዎቹ አሸንፈው 40,000 ብር ሲወስዱ ተጠምጥመህባቸው ደስታቸውን የተጋራህበት ትዕይንት እጅግ ያስደስታል ሲሉ ይቀጥላሉ። የሚያሸልመው ቦታ ላይ ኮምፒውተር ከማለት ይልቅ አክሽን ብለህ ጥያቄውን የምታወጣበት የራስህ ብራንድ የሆነች ቃል ተመችታናለች። በአጠቃላይ የቤተሰብ ጨዋታ ፕሮግራምን በብቃት ተወጥተዋል። ብራቮ፣ በርታ፣ አንተ ትመጥናለህ ሲሉ አስተያየታቸውን በርካቶች አስቀምጠውለታል። ውድ ቤተሰቦቻችን የእናንተ ምርጫ ማን ይሆን? እስኪ ኮሜንት ላይ ምርጫችሁን ሀሳባችሁን አጋሩን፣ እንመለከተዋለን። ውድ የውስጥ አዋቂ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላም ቆዩን እያልኩኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላሳስባችሁ እወዳለሁ። ሰላም ቆዩን።